our human rights are still violated. Thousands of asteroids, we cannot remain silent. Silence is another form of genocide. በመጨረሻም የአርሜኒያው ፓትርያርክ በኢትዮጵያ ብሎም በዓለም ላይ በሚገኙ ኦርቶዶክስ ላይ የሚደርሰውን ጥቃት በመውገዝ ከዚህ በኋላ ዝም አንልም፣ ምክንያቱም ደግሞ ዝምታ በራሱ እንደ አንድ ትብብር ይቆጠራልና ሲሉ የተናገሩት ንግግር በዓለም ዙሪያ የሚገኙ ኦርቶዶክሳንን ደስ አሰኘ። ለመሆኑ ፓትርያርኩ ምን ብለው ነው? አብረን እንመለከታለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ። ኢትዮጵያ ኦርቶዶክስ ደመቀች፣ ኦርቶዶክስ ግን በኢትዮጵያ በደም ታጠበች ነው እየሆነ ያለው አሁን ላይ ነገሩ። መሞት ይብቃን እኮ ነው እያለን ያለ ነው። ምን ፈጸምን? ሀገርን ከነሙሉ ክብራ ቆይታ እዚህ ባደረሰች ቤተክርስቲያን ምን አደረገች? ኦርቶዶክሳዊት ቤተክርስቲያን ማንንም ማሳደድ አታውቅም በነገራችን እና እናንተም አታሳዷት ነው መልእክታችን። እውነት እንኑር ማለት ቅንጦት፣ አትግደሉን ማለት ፖለቲካ አይደለም። ይህችን መልእክት አስምራችሁ ያዙልኝ። እውነት እንኑር ማለት ቅንጦት፣ አትግደሉን ማለት ፖለቲካ አይደለም። ማንኛውም ኦርቶዶክሳዊ በነፃነት የማምለክና የመኖር መብቱ መጠበቅ አለበት። ባርሲ እየሆነ ያለው ነገር ግን ፍጹም ነው የሚያሳዝነው። ከልቤ ነው የምልህ። የሞቱት ሳይሆኑ መቼ እንደሚገደሉ የማያውቁት እለት ያሳስቡኛል። እና ግድ የለም እኛም አልቅሶ መበተናችን ይቁ። ቅጥ ያጣው ግድያ ዛሬ እዛ ከሆነ አዲስ አበባ ለመድረስ ደግሞ ግማሽ ቀን ነው የሚበቃው። ለሞቱት ብቻ አይደለም ለተረፉት እንድረስላቸው። ግድ የለም የቀሩት እንዳይገደሉ እንድረስላቸው። በሀገሪቱ በመላው ቦታ ምህላ መታወጅ አለበት። በድለናል ማረን ልንለው ይገባል። ይህ ጊዜ ለቤተክርስቲያናችን የስደት ጊዜ። ቢያንስ የችግራችንን ጥልቀት ሁላችንም እንረዳ። አንዳንዶቻችን ደግሞ መፍትሄ ማምጣት ባንችል ችግር ባለመሆን ቤተክርስቲያንን እናግዛት እና ቀና አለው እግዚአብሔር ቀና የምንልበት ቀን ይመጣል። አላወቁም አልገባቸውም እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር መሰረት ለትውልድ አለኝታ ናት። ከአፍሪካ ያልተገዛች ሀገርና ስንልም እኮ በምክንያት ነው። ፋሺስት ኢጣሊ የሀገር ዳር ድንበር ጥሶ የኢትዮጵያን እምነት ባለ ትውፊት ሊቀየር ቢመጣ ሲነኩ እንደ ንብ የሚናደፉት አበው አባቶቻችን ታቦቱን ከፊት አስቀድመው ዘመናዊ ጦር ታጥቆ የመጣውን ፋሽስት አሳፍረው መልሰውታል። በፈጣሪ ገዛና እርዳታ። ታዲያ ዛሬ ለሀገር ባለውለታ ለትውልድም በስነ ስርዓት በፈሪሃ እግዚአብሔር መታነስ ታላቅ ዋጋ የከፈለችውን ቤተ እምነት መንካት ያበሉትን እጅ እንደ መንከስም ይቆጠራል። ወላሂ እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ታያላችሁ፣ በቅርብ ጊዜ ኦርቶዶክስ ትጠፋለች። ፍትህ በአሩሲ ለሚገደሉት ኦርቶዶክስ እምነት ተከታዮች ወገኖቻችን፣ ሰው በሃይማኖቱ መገደል የለበትም። ፍትህ በአሩሲ ለሚገደሉት ኦርቶዶክስ እምነት ተከታዮች። እኛ ስናዝናዝናቸዋልና ሀዘናችሁ ሀዘናችን ነው። በጣም ያማል ሰው በሃይማኖቱ ሲገደል። ፍትህ በአሩሲ ለሚገደሉት ኦርቶዶክሶች። ይህንን ቪዲዮ ያቀረብኩላችሁ በውሃቢያና በትክክለኛ ሙስሊሞች መካከል ያለው ልዩነት እንድታውቁ ስለፈለኩ ነው። ውሃቢያ ማለት የቦኮ ሃራም፣ የአልቃይዳ፣ የኤስአይኤስ ሴል ሲሆን በአስተምሮቱም ከነዚህኞቹ በእጅጉ ይለያያሉ። ውሃቢያ ዓላማው አንድና አንድ ነው። እሱም በዓለም ክርስቲያኖችን ታሪክ አድርጎ ኢስላማዊ መንግስት መፍጠር። እነዚያ ደግሞ ነብያቸው እንዳዛቸው ሀበሻን አትንኩ ሲል ከኢትዮጵያ ጋር ተከባብሮ ተቻችሎ መኖር ይሻሉ። ኢትዮጵያ የቤተ ክርስቲያን ብሎም የህዝብ ጠላት የሆነው ውሃቢያ ከኢትዮጵያ ምድር ካልተነቀለ መቼም ሰላም አንሆንም ወዳጆች። አሐዱ ሳይባል ለመድረስ የሚገሰግስን አንድ ምስኪን አባት ህይወት መቅጠፍ እንዴት አስቻላችሁ?